በዛሬው ዕለት ሰኔ 1 2018 ዓ.ም በሱዳን በኩል ሸረሪን አካባቢ በሚገኘው የህወሓት ታጣቂዎች ላይ የኢትዮጵያ አየር ኃይል ከቀኑ 5:45 ላይ በድሮን ጥቃት መፈጸሙን የአካባቢው ምንጮች ገልጸዋል። ከቀናት በፊት ከሽረሮ ጥቃት የተረፉት የአርሚ 13 ታጣቂዎች እንደገና በመደራጀት ሌሊት በእግር ወደ ኤርትራ ከገቡ በኋላ ሱዳን ሸረሪና መድረስ ችለው እንደነበረ ተገልጿል። ይህ በእንዲህ እንዳለ ትግራይ ክልል አስገዳጅ ህግ ወጥቷል። እምቢተኝነት እስከ 50 ሺህ ብር ያስቀጣልም ተብሏል። አሁን ላይ በትግራይ ክልል ሰፊ ወታደራዊ አፈሳና ምልመላ እየተካሄደ መሆኑ ሲዘገብ ቆይቷል። እድሜውና አካላዊ ብቃቱ እየፈቀደ ወደ ትግራይ ሰራዊት ለመቀላቀል ወይም ግንባር ለመሰለፍ እምቢተኛ ሆኖ የተገኘ ማንኛውም የትግራይ ተወላጅ ከ10 ሺህ እስከ 50 ሺህ ብር በሚደርስ ከፍተኛ የገንዘብ መቀጮ እንደሚቀጣም ታውቋል። በትግራይ አዲስ ህዝባዊ ፖለቲካ ትግል እንዲጀመር ስምረት ፓርቲ ጥሪ ያቀረበ። በትግራይ ክልል የህግና የጊዜያዊ መስተዳደሩን በጠመንጃ አፈሙዝ ተቆጣጥሮታል ያለው ኃይል ክልሉን ወደ ከፋ የጦርነት ድባብና ሰው አልባ መዋቅር እያመራው መሆኑን የገለጸው የትግራይ ዲሞክራሲያዊ ስምረት ፓርቲ ህዝቡና ወጣቶቹ ለአዲስ ህዝባዊ ፖለቲካ ትግል እንዲሰለፉ ጥሪ ያቀረበ። የድርጅቱ ምክር ቤት ከግንቦት 29 እስከ 30 ቀን 2018 ዓ.ም ድረስ ያካሄደውን ሁለተኛ መደበኛ ስብሰባ ማጠናቀቁን ተከትሎ በዛሬው ባወጣው መግለጫ በትግራይ ክልል እየተባባሰ መጥቷል ያለው የኋላ ቀር ቡድን ውሳኔ የህልውና አደጋ እያደገ መሆኑን አስታውቋል። በአሁኑ ወቅት በክልሉ ውስጥ የወጣቶች አፈሳ፣ ከፍተኛ የስደት ፍሰት፣ የምሁራን መበተንና ከባድ የኑሮ ውድነት መንገሱን ድርጅቱ በዝርዝር አስረድቷል። የስምረት ምክር ቤት በመግለጫው በትግራይ ስልጣን ላይ ያለው ኋላ ቀር ቡድን የኤርትራን መንግስት የወታደራዊ መመልመያ ፖሊሲ በክልሉ ተግባራዊ በማድረግ ላይ ይገኛል ብሏል። ይህ ድርጊትም በትግራይ ላይ ከባድ የጦርነት ድባብና የጦርነት ወሬ እንዲነግስ ማድረጉን ጠቅሶ ድርጅቱን ወቅሷል። ሰሞኑን በታህታይ ዲያቦ አካባቢ በገማሃሎ በተባለ ስፍራ በደረሰው የትግራይ ወጣቶች እልቂት የተሰማውን ጥልቅ ሐዘን የገለጸው ድርጅቱ ለዚህ ጥፋት ተጠያቂው ገዢው ቡድን መሆኑን በይፋ ከሷል። ይህ ቡድን የትግራይ ወጣቶችን ወደ ሱዳን አሻግሮ በወክልና ጦርነት ውስጥ እንዲማገዱ በሕይወታቸው ቁማር ለመጫወት ባስተላለፈው ጨካኝ ውሳኔ ምክንያት እልቂቱ ተከስቷል ሲልም አብራርቷል። መሪነት ላይ ያለው ኃይል አሁንም ለስልጣኑ ሲል ህዝብን በፕሮፓጋንዳ እያደናገረ ወደ ሞት እየነዳው ነው ያለው ስምረት ፓርቲ የችግሮቹ ሁሉ ምንጭ አሁን ክልሉን በጠመንጃ አፈሙዝ ይዞ ያለው ኃይል መሆኑን ህዝቡ በአንድ ድምፅ ሊነገረው እንደሚገባ አሳስቧል። በመጨረሻም የትግራይ ወጣቶች ከዚህ የሞት ግብዣና ዓለም አቀፍ ወንጀለኛ ለመሆን ከሚንቀሳቀሰው ኃይል ጋር ያላቸውን ግንኙነት በማቋረጥ ህይወታቸውን እንዲታደጉ ድርጅቱ ጥሪ አቅርቧል። ችግሮች ሁሉ በሰላማዊ መንገድ እንዲፈቱ ህዝቡና ወጣቱ ከትግራይ ዲሞክራሲያዊ ስምረት ፓርቲ ጎን ተሰልፈው እንዲታገሉ በማሳሰብም መግለጫውን ቋጭቷል። ሁቲዎች በቀይ ባህር ላይ የእስራኤል የባህር ጉዞን ሙሉ በሙሉ ማገዳቸው አስታወቁም። የየመኑ ሁቲ በቀይ ባህር በሚደረግ በእስራኤል የባህር ጉዞ ላይ ፍጹምና ሙሉ እገዳ እንደሚጥል ያስታወቀ ሲሆን በውሃ መንገዱ ላይ ከእስራኤል ጋር ግንኙነት ያላቸው መርከቦች ዳግም ኢላማ እንደሚደረጉም ገልጿል። ቡድኑ ባወጣው መግለጫ የእስራኤል ኢላማዎች ላይ ያነጣጠረ የሚሳኤል ጥቃት ማድረሱን ገልጾ የሚሳኤል ጥቃቶቹ የተፈለገውን ግብ በዝርዝር መጥተዋል ብሏል። በእስራኤል ላይ የተፈጸመው የሚሳኤል ጥቃት እስራኤል በኢራን፣ በፍልስጤም፣ በሊባኖስ፣ በኢራቅና በየመን ለፈጸመችው ወረራ ምላሽ መሆኑን ቡድኑ ገልጿል። ሁቲ በህዝባችንና በፍልስጤም፣ በጋዛ፣ በኢራን፣ በሊባኖስና በኢራቅ ባሉ የትግል አጋሮቻችን ላይ የተጫነውን ፍትሐዊ ያልሆነ ከበባ እያየን በዝምታ አንቀመጥም ሲልም ገልጿል።